እቺ ልጅ ከድሮ ጀምሮ ነው የማውቀው። ምንም አይነት ጥሩ ስሜት የለም። ምንም አይነት ውብዬ ይሄ ነገር መጥፎ ደረጃ ሳይደርስ ቶሎ ብለሽ ትዳርሽን መልሽ። ይሄን ቪዲዮ የምታይልኝ ከሆነ እኔ ብዙ ጊዜ ነግሬሻለሁ፣ መግሬሻለሁ። ውብዬ ምን ትላለህ? እየገባችሁ አሹን ለማስታረቅ ምን ላድርግሽ? ከዚህ በላይ እኔ ምን ላድርግ? ምን እንዳደርግ ነው የምትፈልጊው? ነገር አድርግ፣ አስታርቃቸው። እንዴት አድርጌ ላስታርቅ? ሁለቱም ለየቅል ሆኗል ሀሳባቸው። እሷ አይኑን ማየት አልፈልግም፣ ከዚህ በኋላ ልጆቼን ራሴ አሳድጋለሁ። በተደጋጋሚ ስህተቶችን እየሰራ እያስከፋኝ ነው ያለው። በተደጋጋሚ በህይወቴ ትልቅ ቁስል የሚባሉ ስህተቶችን እየሰራ ነው ያለው። ሰላም ሰላም፣ የተወደዳችሁ ውድ የአሹ ሆፕ ፋሚሊ ቤተሰብ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ነገሮች እንዳጠበቅነው ወይም እኛ እንዳሰብነው አልሆኑም። በጣም በሚያሳዝን ሁኔታ፣ በጣም በሚደብር ሁኔታ መስመር ለቀዋል ሁለቱም ማለት ነው። እኔ በጣም ደብሮኛል፣ በጣም ከፍቶኛል፣ በጣም አልቅሻለሁ። ተስፋ ቆርጫለሁ። እኔ ከዚህ በኋላ ምንም አይነት ነገር ማውራትም ሆነ ማድረግም ምናምን አልፈልግም። በጣም ነው የደበረኝ፣ በጣም ነው የከፋኝ። ያው ዛሬ ላይ ብቻዬን ቤት ተከራይቼ ባዶ ቤት ብቻዬን ያለሁት። እንደዚህ እንዲሆኑ አልፈልግም። ያው አንድ ላይ ስንሆን ነበር ደስ የምንለው። ብቻዬን መከራየቴ ወይም ብቻዬን መሆኔ አይደለም በጣም የከፋኝ ነገር። ከዛ ድረስ ነገሮችን ለማስተካከል ነገሮችን ለማቃናት ነበረ የመጣሁት። በእኔ አቅም ይሆን መስሎኝ ነበረ። በእኔ ከኔ ጋር ባሉ ሰዎች ብርታት ወይም እኛ የሆነ ነገር ምንፈጥር መስሎኝ ነበረ የመጣሁት። ግን ይሄ ሁሉ አልሆነም። በጣም ነው ያሳዘነኝ፣ በጣም ነው የከፋኝ። እውነት እንደዚህ አይነት ነገር በህይወታቸው አያጋጥም ማለት እኔ አላቅም። እኔ ቦታ ላይ ብትሆኑ እናንተ ምን መወሰን ምን ማድረግ እንዳለባችሁ ግራ ነው የሚገባው። በጣም ነው ግራ ነው የሚገባው። እና እንደዚህ ለብቻዬ መሆን አልፈልግም ነበረ። ስመጣም እንደዚህ አስቤ አልነበረም የመጣሁት። እንደዚህ ይሆናለሁ እነሱን አጥቼ ማለት እነሱ እንደዚህ ተበታትነው እኔ እንደዚህ እቀመጣለሁ ብዬ አላሰብኩም። ግራ ስለገባኝ ነው እንደዚህ ዝም ብዬ ብቻዬን ትንሽ ለመቆየት ያክል ነው የተከራይቼ የተቀመጥኩት። እና ይህን ቪዲዮ ለእናንተ ልሰራ ያሰብኩት ምንድነው፣ ዛሬ ያየሁት ቪዲዮ በጣም ገርሞኝ ነው። እና በጣም ከዛ በፊት ግን አንድ በጣም መንገር የምፈልገው ነገር አለ ውስጤ። በጣም ሁሌም ልክ ያልሆነ ነገር የሚሰማኝ አንድ ነገር አለ። ያ ምንድነው፣ ውብዬ እንደዚህ ማድረግ አልነበረባትም። ትዳሯን ማዳን ነበረባት። በጣም ስህተት ነው የተሳሳተችው ውብዬ ማለት ነው። በጣም ትልቅ ስህተት ነው የተሳሳተችው ማለት ትዳሯን፣ ልጆቿን፣ ባሏን ማዳን ነበረባት። እንደዚህ ማድረግ አልነበረ። ብዙ ጊዜ ነው የነገርኳት፣ ብዙ ጊዜ ነው ተይ እንደዚህ አታርጊ ብዬ የነገርኳት ለውብዬ ማለት በጣም መወዳት እህቴ ነች፣ በጣም ማከብራት እህቴ ነች ውብዬ ማለት ነው። ግን እንደዚህ እንዳይሆን በጣም ጥሬያለሁ። በጣም ብዙ ጊዜ ለምኛታለሁ። ተይ ውብዬ ተይ ምናምን ብያት በጣም ብዙ ነገር ነው ያልኳት። እንደዚህ ቢሆን ጥሩ አይደለም፣ እንደዚህ አታርጊ ተይ። ነገሮች ደግሞ ወደዚህ የተደራረቡ እሷም እንድትጨክን አደረገ። ውብዬን በጣም ብዙ ነገር ለምኛታለሁ፣ እንደዚህ አይነት ነገር እንዳይፈጠር። ይህም መፈጠሩ ልክ ነው እያልኳቸው አይደለም፣ ወደዛ እመለስበታለሁ። ግን በውብዬ በኩል ያለውን ነገር በጣም ብዙ ነገር ተይ፣ በኋላ ሊቆጭሽ ይችላል፣ ተይ፣ የልጆችሽ አባት ነው፣ ተይ ውብዬ ተይ፣ እንደዚህ አታድርጊ ብዬ በጣም ብዙ ነገር ነው የነገርኳት ቤተሰብ። እና ዛሬ ለእናንተ ይህን ሁሉ የምነግረው ምንድነው፣ አንዳንዴ ይደብራል አይደል? ነገሮች እናንተ እንዳሰባችሁት እናንተ ቢሆን ብላችሁ እንዳሰባችሁት ሳይሆን ሲቀር እንደዚህ አንዳንድ ጊዜ ያጋጥማል። እና እኔ ደከመኝ። እኔ በጣም ነው ሁለቱ እንዲታረቁ በጣም ጥረት አድርጌ የቻልኩትን ሞክሬ የራሴን ነገር ሁሉ ትቼ እነሱ ተስማምተው ከዛ በኋላ እኔ ወደ ራሴ እንዴት እነሱ ተጣልተው እነሱ
አዝነው እኔ እደሰታለሁ። እነሱ ተለያይተው እኔ እንዴት ደስተኛ ሆኜ እኖራለሁ? ምክንያቱም ከመጀመሪያው ጀምሮ በህይወታቸው ነበርኩበት። ከመጀመሪያው ጀምሮ የእነሱን ህይወት አውቀዋለሁ። ለዛ ነው ነገሮችን ማስተካከል የመሰለኝ። ለዛ ነው ነገሮች እርግጠኛ ሆኜ እንደማስተካከል የገባሁበት። ግን አልቻልኩም። ግን ሊሆን አልቻለም። ውዬ እሺ ልትለኝ አልቻለችም። ተይ ብያት ነበረ፣ ነግሬያት ነበረ፣ ለምኛት ነበረ። እንደዚህ ባይሆን ጥሩ ነው ብያት ነበረ። አይታችኋል እናንተ ሁሉንም ነገር ታውቃላችሁ። ሁሉንም ነገር ከመጀመሪያው ጀምሮ ነበራችሁበት። ከመጀመሪያው ጀምሮ ማለት ነው። እና ይኸው አሁን ብቻዬን በቃ ማናቸውንም ማግኘት በቃ ደብሮኝ ማናቸውንም በቃ ላያቸው በቃ አሁን በቃ አስጠላኝ። ምክንያቱም በቃ ምንም የሚያስደስት ነገር አይደለም የሚታየው የሚሰማው ነገር ሁሉ በቃ በጣም ነው እየደበረኝ አስጠላኝ። በራሴ ነው አፈርኩኝ። በቃ ምንድነው የተካሄደ ያለው ብዬ ብዙ ጊዜ ነው የለመንኳቱ ብዬ ብዙ ጊዜ ማለት ነው። ተይ በእናትሽ ተይ ብያታለሁ። እሷ ደግሞ በቃ እንዴት እኔ ለሱ ስንት ነገር ታግሼ እኔ ለሱ ስንት ነገር አድርጌ እንዴት አንድ ወንድሜን እንዴት ያሳስርብኛል? እንዴት እንደዚህ ያደርጋል? ያው አሁን እሱ ደግሞ ዛሬ ያደረገውን አይታችኋል። ልጅቷን በእርግጥ እሙን አውቃታለሁ እኔ በደንብ ያው ከናሆም ጋር የብዙ አመት ጓደኛ እንደሆንኩ ታውቃላችሁ። ይኸው እሷ የእነሱን እንደዚህ መሆን ጠብቃ ጥሩ ስሜት የላትም ለናሆም። እውነት ነው የምናገረው። እኔ ልጅቷ ለናሆም እኔ የምደግፈው አይነት ስሜት የላትም። የድሮ ጓደኛው ነች፣ የትምህርት ቤት ጓደኛው ነች። ጥሩ ስሜት የላትም። ግልጹን ለእናንተ ለመነጋገር ምንም ጥሩ ስሜት የለም። ለዚህ ነው በጣም የከፋኝ። እኔ በጣም የደበረኝ እኔ እንትን ያለኝ ለዚህ ነው። ገባችሁ አይደለ? ምንም ጥሩ አይነት ነገር አይታየኝም። አውቃታለሁ፣ በአካል አውቃታለሁ፣ ታውቀኛለች። ከሀገር ብትወጣም አውቃታለሁ፣ ታውቀኛለች። ምንም አይነት ጥሩ ስሜት ለናሆም የላትም። በቃ ይሄ ትዳር አደጋ ላይ ወድቋል። የውብዬና የናሂ ነገር አደጋ ላይ ወድቋል። በቃ እንደያችሁት ነው። ናሆም በጭንቀት ላይ ነው ያለው። አሁን ሲያገኛት ደስተኛ ሆኗል። ይኸው በቃ የውብዬና የናሂ መጨረሻ እዚህ ጋር ሊሆን ነው ማለት ነው። እኔ ቤተሰብ ላስፈራራችሁ ወይም እናንተ እንትን ልላችሁ ምናምን አይደለም፣ ግን በቃ የሚሰማኝንና እኔ ማቀውን ነው ምነግራችሁ። ልጅቷ ለናሂ ምንም ጥሩ ስሜት የላትም። ከድሮ ጀምሮ ምንም አይነት መልካም ስሜት ስላችሁ በኖርማል የጓደኝነት ስሜት አይደለም ያላችሁ። በልቧ ሌላ ነገር ነው የምታስበው። በቃ አሁን ይሄ በውብዬና በናሂ መሀል ክፍተት ተፈጠረ። እሷ ገባችበት። ሆን ብላ ነው የመጣችው። መምጣት ፈልጋ ወይም እዚህ መኖር ፈልጋ ሳይሆን የናሂን እችን ክፍተት ጠብቃ ሆን ብላ ነው የመጣችው። ይሄ ነው በጣም የከፋኝ። በቃ ይሄ ነው በጣም የደበረኝ ነገር። አንዳንድ ጊዜ ሴጣን ክፍተታችሁን አይቶ ሊጎዳችሁ ይመጣል። በዚህ ሰዓት እሱ ደግሞ ተከፍቶ ነው ያለው፣ ከውብዬ ጋር ተጣልቶ ነው ያለው። በቃ ምን ማድረግ ይቻላል? እኔ በጣም ነው ያስጠላኝ ስላችሁ። እስቲ እኔ እናንተ አድርግ የምትሉኝ ነገር ካለ ንገሩኝ እስቲ። ምንድን ነው ማድረግ የምችለው? እኔ የአቅሜን አለፈውም። ማድረግ የነበረብኝን አላረኩም። እንደዚህ እንዲሆን ስንት እንደዚህ እንዳይሆን ስንት መስዋዕትነት አልከፈልኩም። ግን ይኸው በቃ አሁን ብቻዬን ምንም ይኸው አሳያቸው። ምንም ክፍሌ ራሱ ምንም የለም። በቃ ዝም ብዬ በቃ እመለሳለሁ። ትንሽ ቆይቼ ነገሮችን ቼክ አደርጋለሁ። ከዛ በኋላ ወደ መጣሁበት ለመመለስ ነው ያሰብኩት። እና ውድ ቤተሰብ እኔ ምንም እንትን ምለው ነገር የለም። በቃ ምንም ለእናንተ ይሄ ነው ብዬ የምደብቃችሁ ነገር የለም። አንድና አንድ ነገር መናገር የምፈልገው ምንድን ነው፣ እቺ ልጅ ለናሆም ምንም ጥሩ ስሜት የላትም። ምንም ጥሩ ግንኙነት የላቸውም። በቃ ጥሩ የሚባል ውብዬን የሚያስደስት ከውብዬ ጋር እንዲመለሱ የሚያደርግ ምንም ጥሩ ስሜት የለም። አሁንም ቢሆን ግን ውብዬ ይሄ ነገር
ይሄ ነገር መጥፎ ደረጃ ሳይደርስ ቶሎ ብለሽ ትዳርሽን መልሽ። ይሄን ቪዲዮ የምታይልኝ ከሆነ እኔ ብዙ ጊዜ ነግሬሻለሁ መግሬሻለሁ ብዬ፣ ግን ትዳርሽን የምትፈልጊ ከሆነ ቶሎ ብለሽ መልሽ፣ ትዳርሽን መልሽ እባክሽ። እኔ ልለምንሽ ብዬ በእናትሽ ልለምንሽ። ያው አሁንም ክፉ ነገር መጥፎ ነገር ሳይፈጠር እሙ ከምትባለዋ ልጅ ጋር ተገናኝቶ ሌላ ነገር ውስጥ ከመግባታቸው በፊት ቤተሰብ እናንተ ይህንን ነገር በደንብ ላይክ ሼር እያደረጋችሁ ብዙ ሰው ጋር እንዲደርስ። ምክንያቱም የእናንተ ሀሳብ አስተያየት ነው ነገሮችን ሊለውጥ የሚችለው። እና እኔ አንድ ነገር ምለው ምንድን ነው፣ እንደምንም ብለሽ እንዴትም አድርገሽ ከዚች ልጅ ተለያዩ። በእናትሽ ብያለሁ። ከዚች ልጅ ጋር እንዳይገናኝ አሁን ተቀብሏታል። እንዳይገናኝ እንዳያችሁት ነው፣ ሁላችሁ ያለውን የሱን ስሜት እያያችሁት ነው። በጣም ደስተኛ ሆኗል። ይሄ ደግሞ ጥሩ አይደለም፣ ጥሩ አይደለም። ለዛ ወደ ቤተሰብ እኔ ምንድን ነው የምለው፣ እባክሽ እባክሽ እንደምንም ብለሽ ትዳርሽን መልሽ። ናሆም ወደ ቤቱ እንዲመለስ በቃ ምንም አይነት ነገር ውስጥ ሳይገባ ወደ ቤቱ እንዲመለስ ማድረግ አለብሽ። እኔ የምለው ይሄንን ነው። እኔ በጣም እየፈራው ነው። ለዛ ነው ይሄን ቪዲዮ መስራት አልፈለግኩም ነበር። ይሄን ቪዲዮ ባልሰራ ደስ ይለኝ ነበር። ግን ምንድነው እንደምንም ብለሽ ውብዬ፣ እንደምንም ብለሽ ናሆም ከዚህ ሴትዮ ጋር ምንም አይነት ግንኙነት ከማድረጉ በፊት ምንም አይነት ቀረቤታ ከመፍጠሩ በፊት እኔ ስለማቅ ነው፣ ከድሮ ጀምሮ ነው ማቀው። ናሆም የልጅነት ጓደኛዬ እንደሆነ ታውቃላችሁ። እችን ልጅ ከድሮ ጀምሮ ነው ማቀው። ምንም አይነት ጥሩ ስሜት የለም፣ ምንም አይነት። እኔ እውነቴን ነው የምላችሁ ቤተሰብ፣ እኔ እውነቴን ነው የምናገረው። እነዚህ ሰዎች ባይገናኙ ደስተኛ ነኝ። ባይተያዩ ከዚህ በላይ ምንም አይነት ነገር ባያደርጉ ደስተኛ ነኝ። ምንም አይነት ነገር ውስጥ ባይገቡ ደስተኛ ነኝ። እና ይህ ተው አንተ ምንም አስበህ ምንም በቃ አእምሮ ላይ የሚመጣውን ክፉ ነገር ምንም ተው እንዳታደርግ። ለልጆች ስትል ለቤተሰብ ስትል ስምህም እንዳይዋል። እኔ በኋላ ላይ እናንተ በመሀል ላይ የሚፈጠረው በጣም በቃ ማይገናኝ ነገር ሊፈጠር ነው ያለው በአንተና በቡዬ በኩል። አንተም ተረጋጋ፣ ተው በቃ ምንም አይነት ሰው ማግኘት የለብህም በዚህ ሰዓት ላይ የሚያገኙ ሰዎች ሁሉም ጤናማ ሰዎች አይደሉም። በተለይ ሴቶችን አታገኛቸው። በቃ እኔ ቤተሰብ ምለው ነገር ስለጠፋኝ ነው። በቃ ማደርገው ነገር ስለጠፋኝ ነው። በራሴ አቅም ማድረግ የምችለው ነገር ስለሌለኝ ነው። ትረዱኛላችሁ ብዬ አስባለሁ። ነገሮችን ለማስተካከል ነው እስካሁን ድረስ እየለፋ ያለው። ሌላ የጎን ሀሳብ የለኝም። ይህንን ደግሞ ታውቃላችሁ እናንተ። እባካችሁ ይህን ነገር እንደምንም በቃ እኔ አሁን በጣም በቃ እንደ ወንድም ማየው ጓደኛዬ ነው ናሆም፣ ግን በዚህ ሰዓት ላይ እንደ ባዳ ነው። ገባችሁ አይደለም? የለም በቃ ላገኙ አልቻልኩም። ስሜቱ ተቀያይሯል። በቃ ሀሳቡ ተቀያይሯል። እኔ ምን እንደምላችሁ አላቅም። ብቻ ያለሁበትን ሁኔታ እንድታውቁልኝና ነገሮች ከኔ አቅም በላይ እንደሆኑ ብዙ ሰዎች በኮመንት ላይ የገባችሁ አሹን ለማስታረቅ ምን ላድርግሽ፣ ከዚህ በላይ ምን እንዳደርግ ነው የምትፈልጉት? እኔ ማድረግ የነበረብኝ የተውኩት ነገር ምንድን ነው? ከኔ የቀረ ነገር የምትሉት ነገር አለ? እኔ አላረኩም ብዬ እኔ የሚጸጽተኝ ነገር እንኳን የለም። ያላረኩት ያልሆንኩት ነገር አለ? ስለዚህ እባካችሁ ቤተሰብ፣ ውድ ቤተሰብ እናንተም አግዙን። ሁላችሁም የምትጽፉት እየደረሰ የሆነ ነገር አድርግ፣ አስታርቃቸው። እንዴት አድርጌ ላስታርቅ? ሁለቱም ለየቅል ሆነዋል ሀሳባቸው። እሷ አይኑን ማየት አልፈልግም። ከዚህ በኋላ ልጆቼን ራሴ አሳድጋለሁ። በተደጋጋሚ ስህተቶችን እየሰራ እያስከፋኝ ነው ያለው። በተደጋጋሚ በህይወቴ ትልቅ ቁስል የሚባሉ ስህተቶችን እየሰራ ነው ያለው። ምንድን ነው ማድረግ? እሱ ደግሞ በዚህ በኩል በእሷ እየተጎዳው ነው ብሎ አሁን ሌላ ሴት እያገኛል። ውድ ቤተሰብ በቃ እኔ በጣም ብዙ አወራሁባችሁ፣ በጣም ብዙ ነገር ለፈለፍኩባችሁ፣ ግን ምለው ነገር ስለጠፋ ነው። በቃ እንደነገርኳችሁ ነው። ባዶ ቤት ላይ ነው ያለው። ብቻዬን ተከራይቼ ብቻዬን ነው ማድረው። ገባችሁ? ከዚህ በኋላ በእነሱ ህይወት መሀላቸው ገብቼ ማድረግ የምችለው ነገር የለም። ሁለቱም ተለያይተዋል። ኦልሬዲ ተለያይተዋል። የእነሱ ነገር ያበቃ ነው የሚመስለኝ።
ምንም በቃ እናንተ አስታርቅ ትልኛላችሁ፣ ትጽፉልኛላችሁ፣ ትደውሉልኛላችሁ። በቀን ብዙ ሰው ነው የሚደውልልኝ። ምን ላድርግ ነኝ? ምን ላድርግሽ? እንደምታውቁት ነው ከተማው በጣም ሰፊ ነው። ማውቀው ብዙ ሰው የለም። የኛ ሀገር አይደለም። እናንተ እንደምታስቡት እኔም አስባለሁ። እንዲታረቁ አንድ እንደሆኑ እፈልጋለሁ። ግን ከኔ በቃ አቅም በላይ ነው። አሁን በተለይ በእኛ ግሩፕ ካሉ አሁን ዳጊም አለ ሰላምም አለች፣ ከኛ አቅም በላይ ነው። ምን እናርግኛ? ይሄ ማለት ግን አሁንም በቃ ትቼ ይመለሳለሁ ሳይሆን በቃ ታርቀው ሳላይ ምንም አላረግም። ግን አሁን ደክሞኛል፣ በጣም ደብሮኛልም። በቃ ብቻ እኔ ምን ልበላችሁ፣ ደክሞኛልም፣ ደብሮኛልም፣ አስጠልቶኛልም። አለ አይደል አንዳንድ ጊዜ እንደዚህ አይነት ነገር ያጋጥማቸዋል። እና ውድ ቤተሰብ እኔ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእናንተን ሀሳብ አስተያየት እቀበላለሁ። አሁንም ይህንን ቪዲዮ እንድሰራ ያደረገኝ በቃ ብዙ ኮመንቶች፣ ብዙ ስልኮች የተደወሉ ነው። አስታርቃቸው የሚለውን ነገር ነው። እና ማስታረቅ ብችል ኖሮ አደርግ ነበር። ደግሞ በጣም ብዙ እንደ ጣርኩ አይታችኋል። ለማስታረቅ ማለት ነው በጣም ብዙ ጥረት አድርጌያለሁ፣ ግን አልተሳካም። አይታችኋል። እና እቺ አሁን የመጣችው ልጅ ምንም ደስ አላለችኝም። እኔ ምንም የምትባለዋን ልጅ አውቃታለሁ፣ ደስተኛ አይደለሁም። ማውቀው ነገር ይሄ ነው። በእሷ ደስተኛ አይደለሁም። በደንብ ናውም ናውቀዋለሁ። በእሷ ደስተኛ አይደለሁም። ውብዬ ከቻልሽ፣ የመጨረሻ ንግግሬ ነው፣ ከቻልሽ ትዳርሽን፣ ህይወትሽን አትርፊ። ያለው አማራጭ ከእሱና እሷ ሌላ ረዥም ግንኙነት ሳይጀምሩ ቶሎ ማቋረጥ ነው። እኔ በተለይ ምንም ማድረግ አልችልም። ስለዚህ ነገሮች ከዚህ በላይ እንዳይበላሹ ሀሳብ አስተያየት የምትሰጡ ሰዎችም እንዲታረቁ የሚያደርግ ሀሳብ እንድትሰጡ ነው። እና እኔ በቃ ያለኝ ሀሳብ ይሄ ነው። በጣም ወዳችኋለሁ፣ አከብራችኋለሁ። እና ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ሀሳባችሁን አስተያየቶቻችሁን በኮመንት ላይ አስቀምጡ። በጣም ወዳችኋለሁ። እንግዲህ ሌላ የሚፈጠር ነገር በመሀል ሌላ የሚፈጠር ነገር ኖሮ መልካም ነገር ካለ ለእናንተ ይዤ እመጣለሁ። የምትደውሉልኝ ሰዎች ችግር የለውም፣ አናግራቸዋለሁ። ሀሳባችሁን እቀበላለሁ ማለት ነው። ሀሳባችሁን የተቀበልኩ ማድረግ የምችለው አሪፍ ሀሳብ ከሆነ እቀበላለሁ። ሀሳብ አሪፍ ነው እና በቻልኩት አቅም ከነ ዳጊ ከነ ሰላም ጋር እየሆንኩ ነገሮችን ከነ ናሆም ጋር እየሆንኩ ነገሮችን ለማስተካከል እሞክራለሁ። በቃ የሚችለውን ያህል እሞክራለሁ። ግን አሁን በቃ ሳስበው ምችለው ስላልመሰለኝ ነው፣ ስለደከመኝ ነው። እና እስቲ እናንተም በኮመንት ሀሳብ አስቀምጡ፣ አበረታቱኝ። አይዞ የምትሉኝ ሰዎች አላችሁ፣ አውቃለሁ፣ ወዳችኋለሁ። እውነት በጣም እንደዚህ በስም መጥራት አልፈልግም እና በጣም አከብራችኋለሁ። እውነት ለእኔ የምትጨነቁ በጣም እና የእኔ ውድ ፋሚሊዎች በጣም ወዳችኋለሁ፣ አከብራችኋለሁ። ፈጣሪ በቃ ነገሮችን አስተካክሎ አንድ ቀን የምንደሰት ይሆናል። እንደዚሁ አንቀጥልም። ውስጤ አንድ ቀን እንደምንደሰት ስለሚያውቅ ነው እንደዚህም ቁጭ ብዬ የምለፋው እና እንደዛ ነው። በሌላ ቪዲዮ አሪፍ በቃ የሚያስደስታችሁን ነገር ይዤላችሁ እመጣለሁ። እናንተ የምትሉት ነገር ካለ ሀሳብ አስተያየቶቻችሁን አስቀምጡ። ፈጣሪ ሀገራችንን ሰላም ያድርግልን። እስቲ ሰብስክራይብ ያላደረጋችሁ ድጋሚም ሰብስክራይብ አድርጉ። እኔ በጣም ወዳችኋለሁ። አዲስ ነገር ካለ እንግዲህ ለእናንተ በቅርቡ ማደርሳችሁ ይሆናል። ፈጣሪ ሀገራችንን ሰላም ያድርግልን። ደህና ሁኑ።